የመለሰችበት መንገድ ልብሱን እኔን ለማሰራት 3 ሚሊዮን ብር ፈጅቶብኛል አለች። 3 ሚሊዮን ብር ፈጅቶባት የለበሰችው ለብሳለች ወይ ጋይስ? ተመልከቱ። የምር ልብስ ለብሳለች እስኪ ሴትዮ። እኔ አልለበሰችም እንዳለ የሆነ ነገር አጎበር ጣል አድርጋለች። ለብሳለች እንዳለ እርቃኗን ነው። አሁን በሰልጥናለች ልጅቷ እና ዘመኑም የተሻሻለ ነው። ስልጣኔ ይባላል። እንደዛ ነው የምንነዳው። አሁን እኔ ልላችሁ የፈለኩት ጋይስ ኢትዮጵያ በባርነት ያልተገዛችዋ ነፃ የሆነችው ሀገር ተብሎ ዘፈንም ወጥቷል፣ ይዘፈናል አይደል? ታሪክም ይሄን ሲነገር ነው የነበረው። አሁን ይሄ ምንድን ነው ታዲያ? ከዚህ በላይ መገዛት አለ እንዴ? ኢትዮጵያ ከዚህ በላይ ምን ልትሆን ነው? ከዚህ በላይ ልጆቿ በየሜዳው አንዱ ፌሬድ ቀን ላክብር ብሎ ቀይ ለብሶ ወጣ፣ እንዲህ በጠራራ ፀሐይ ነቅሎ ማለት ነው። የተሳስቶ ነው ምናምን ብዬ እንዳል ከአፉ ደግሞ የሰማሁት ነገር በቃ ቀናቸውን ላከብር ነው አለ። ሌላኛዋ ደግሞ አጎበር ለብሳ መጣች። የምር እኛ አልተገዛንም በፈረንጆች፣ በእነሱ ተጽዕኖ ውስጥ የለንም አለን። በደንብ ነው የተገዛነው። እንደው ምን አለ መሰላችሁ ኢትዮጵያ የወሲብን ፊልም በማየት ማለት ነው በዓለም ደረጃ ከታይላንድ በሁለተኛ ደረጃ ላይ ያለችው ኢትዮጵያ ፖርን ቪዲዮዎችን በማየት እና አልተገዛንም። እኛ በደንብ ነው የተገዛነው። ልዩነቱ በአካል መጥቶ ምናምን አይደለም፣ በቃ በቴክኖሎጂ እኛን ገዝቶናል እላቸዋለሁ ጋይስ። ምንም የምንደባብሰው ነገር የለም። እና ሌላው የታዘብኩት ነገር የሽልማቱ ቀን አዶኒያ የተጠባበቀ ነው፣ ዩቲናስም የተጠባበቀ። ሁሉም ሰው አንደኛው መኪናውን የሚወስደው ማን እንደሆነ ለመስማት ሁሉም በቃ ሰስፔንስ ሆኖ ባሉበት ሰዓት ላይ የአዶኒያ ስም ሲጠራ ካሜራማኖች ፊታቸውን ዩቲናስ ጋር ሚግላገብ የእሷን ሪያክሽን ለማየት እሱ አንደኛ ነው እወጣለሁ ብለን የምታስበው። ይሄም እንደዛው እሱ የአዶኒያ ስም ሲጠራ ግን ዩቲናስ ካሜራው ዩቲናስ ጋር ነው ያለው።